አስልን እንዴት ናችሁ? ዛሬ የሆነ በአጭር ቪዲዮ መጥቻለሁኝ። ለምሳሌ በማይክሮሶፍት ኦፊስ ኤክሴል ላይ ተጠቅማችሁ እንዴት ነው አዲስ ፎርም ክሬት የምታደርጉት የሚለውን ላሳያችሁ። ለምሳሌ ከዚህ በፊት ክሬት ያደረኩት አለ ለሳምፕል ደሴ ስለ ባንኪንግ ሲስተም ይሄኛው ማለት ነው። ይሄ አሁን ፎርም ይባላል። በኤክሴል ብቻ ተጠቅሜ የሰራሁት ነው ለሳምፕል ማለት ነው። እና ኤክሴል እንግዲህ ሁላችንም እናውቀዋለን። ትንሽ አይቲ ሂንት ያለን ኢቭን ተማሪዎች አሁን ፕሬፕ የገቡ ልጆች የድሮውን ነው የአሁኑን አላውቅም። ስለ ማይክሮሶፍት ኦፊስ ወርድ፣ ኤክሴል፣ ፓወርፖይንት፣ ስለ ዳታቤዝ፣ ስለ ፎቶሾፕ እንደዚህ እንደዚህ ያውቃሉ ብዬ አስባለሁ። ስ አሁን ፎርም ክሬት ማድረግ ማለት ነው። ይህ አሁን በኤክሴል የተሰራ ነው። ኮዲንግን በዛው ለመለማመድ ይጠቅማል። ለምሳሌ ሴኩሪቲ፣ አሁን ስለ ከስተመር ዲቴይል ነው። የሆነ ባንክ እያንዳንዱ ከስተመር የራሱ ሴኪሪቲ ነበር አለው። ደሴ ዝም ብዬ ላስገባ ፈርስት ኔም ጊዜ ለመቆጠብ ላስት ኔም ይኖረዋል። ፎን ነበር እንደዚህ ማስገባት ኤቭሪቲንግ ዴቢት ካርድ ነው ክሬዲት ካርድ ነው ሁሉንም ዴቱንም እዚህ አውቶማቲክ ዴቱንም ማስገባት ይቻላል። የሆነ ከስተመር ለምሳሌ ከባንክ የሆነ ብር ካወጣ ከነቀሩ ወደ ዳታ ቤዝም ይጨምራል። ይሄኛው እዚህ ጋር የምታያቸው ኮማንዶች አሉ። ሴቭ ይላል፣ ሪሴት፣ ኤግዚት። እዚህ ጋር ሰርች ሳደርገው በምፈልገው ማለት ነው። በስም ሊሆን ይችላል፣ በሴኪሪቲ ነምበር ሊሆን ይችላል። ሰርች ሳደርግ የምፈልገውን ከስተመር ማግኘት፣ አፕዴት ማድረግም ከፈለኩ አፕዴት ማድረግ፣ ዲሊት ማድረግ እንደዚሁ ማለት ነው። ለምሳሌ ሴቭ ስለው ያያችሁት የአሁኑ እዚህ ጋር ገብተዋል ማለት ነው። ወደ ኤክሴል ፋይል ይገባል። ፕላስ ደግሞ ወደ ባንኩ ቀጥታ ዳታቤዝ ውስጥ ይገባል ማለት ነው። ወደዛ ዲቴይል አይደለም፣ ትንሽ ሊትል ቢት ኮምፕሌክስ። ግን አሁን ምንድን ነው በኤክሴል ተጠቅሜ እንዴት ነው ፎርም ክሬት ማድረገው የሚለው ሲምፕል ኮዲንግ ነው። በአንዴ ባይሆንም በሁለት ፓርት እሱ ላሳያችሁ ሞክራለሁ። ግን ከዛ በፊት ቴንክ ሶ ማች ብዙ ሰው አስተያየት ሰጣችሁኛል በውስጥ መስመር ለምን ዩቲዩብ ቪው የለውም ያንተ እየሰራ ያለው ቪው የለውም። እኔ አሁንም ሰራው እኔ የራሴ ስራ አለኝ አይቲ ላይ ማለት ነው። እዚህ አሜሪካ ሀገር ሌላም ስራ ስራለሁ። አሁን ለጊዜው ያን አይደለም እኔ ማውቀውን ጀስት እንደ ሆቢ ነው። በቃ እኔ ማውቀውን ትንሽ ለልጆች ይጠቅማል ብዬ ነው ዩቲዩበር ሲሆን የዛኔ ሜይ ቢ እሱን የራሴ ማዘጋጀው ነገር አለ። ኢቨን ትሬኒንግም የተወሰኑ ልጆች እሰጣለሁ። የራሴን ፖርታል እያዘጋጀን ነው ከሰዎች ጋር። እዛ ጋር ስንደርስ እናወራለን። ከመጀመሪያው ጀምረን እስከ ሞር አድቫንስድ ኮምፒውተር ትሬኒንግ ማለት ነው። ኢቨን እስከ ፉል ስታክ አርቲፊሻል ኢንቴሊጀንስ ጋር አብረን እንዴት ነው የምንሰራው የሚለውን እዛ ያ ምናየው ነው። ዛሬ ይሄኛውን ኤክሴል ላይ ፎርም እንዴት ነው ክሬት ማናደርገው የሚለውን ዛሬ የተወሰነ ላሳያችሁና በሚቀጥለው ጊዜ ኮድ እንዴት ነው የምንጽፈው የሚለውን ላሳያችሁ። ይሄኛው ማለት ነው። ቀጥታ በቃ ኤክሴል ክፈቱ። ይሄኛው ላጥፋው። ያ ወደ ኤክሴል ያስገባዋል። የቅድሙ ለምሳሌ ያስገብቶታል። ኦኬ እንግዲህ እዚህ ጋር ለምሳሌ ስለ ኤምፕሎይ ዲቴይል የሆነ ካምፓኒ የሆነ ፎርም ስሩልኝ ብላችሁ በኤክሴል ተጠቅማችሁ እንግዲህ የመጀመሪያው ምንድን ነው ከስተመር ኢምፕሎይ ሲል ጻፈው። ኢምፕሎይ አይዲ አይደለም። እያንዳንዱ ኢምፕሎይ ራሱ ምን አለው? አይዲ አለው። ኦኬ ቀጥሎስ ኢምፕሎይ ኔም፣ ኢምፕሎይ ኔም። ይሄን የሰፋ አድርጉት። አንዳንዴ እንትኑ ከጠባችሁ እንደዚህ ሰፋ። ይሄ ኤክሴል ኮንሰፕት ስለሆነ ብዙም እንዲህ እንዲህ ማስፋት ይቻላል እዚህ ጋር። ከዛው ላስት ኔም ለምሳሌ ኤምፕሎይ
ኤምፕሎይ ላስት ኔም እችንም እንደዚች ሰፋ እንደዚህ ወደ ሰፋ እያደረጋችሁ ሰፋ ኤምፕሎይ ፈርስት ኔም በሉት። ኤምፕሎይ ኤፍ ኔም ልበለው ለማሳጠር ያህል ወይም የኛ ኤምፕሎይ ላስት ኔም ኦኬ። እዛው ለምሳሌ ኤምፕሎይ ምን አለው ፎን ነምበር ኢሜይል ሊኖር ይችላል። ኢሜይል መጨመር ይቻላል እንደፈለጋችሁ። ሌላ ምን ላስገባ? ለምሳሌ ኦኬ፣ ለምሳሌ ዲፓርትመንት ምን አይነት ስራ ዲፓርትመንት የዲፓርትመንት ሂውማን ሪሶርስ ነው። ምን እንግዲህ ይችን ሰፋ እያደረጋችሁ እንደዚች ክፍተት እንዳይኖር እዚህ ጋር ለምሳሌ ሳላሪ አድሬስ ምናምን መጨመር ይቻላል። እሺ ከላይ ደግሞ ምን ማስገባት ይቻላል? እስቲ ሌላ ሮል አስገባና ሾ ፎርም የሚል ነገር ላስገባ። ለምሳሌ ከኤክሴል ወደ ፎርም ናቪጌት የሚያደርገንን ማለት ነው፣ እንዲያደርግ የሚያደርገውን ቀጥታ ምንድነው የምትሄዱት? እችን ክሊክ አድርጉና ነው ሆም ኢንሰርት ነው ኢንሰርት። ከዛ እዚህ ጋር ሼፕ ከዚህ ውስጥ ይሄን መምረጥ ትችላላችሁ። ለምሳሌ ሬክታንግል እንዲች አድርጉና እዚህ ጋር አምጣት። እንዲች ላስፋው። ከዛ እዚህ ጋር ለምሳሌ ሾው ሶሪ እዚህ ውስጥ ሆናችሁ ነው ሾው ፎር ከኤክሴል ወደ ፎርሙ እንትን እንዲያደርገው ማለት ነው። ይህን ወደ መሀል ማድረግ ትችላላችሁ። መሀል ላይ እንደዚች ምንድን ነው ኮምፒውተር ጻፎች ወደ መሀል ሄዳችሁ ሾው ፎርም በካፒታል ማስማመር ትችላላችሁ። ይህንን ዘሴም እዚህ ትመርጡትና ለምሳሌ ሳይዝ መጨመር ይቻላል። ሆም ውስጥ ገብታችሁ ለምሳሌ ሳይዙን ለምሳሌ 14 አድርገው ከለር መቀየር ትችላላችሁ። በቃ የኤክሴል ላይ የምታውቁት ነው። ይህን ወደዛ ብዙም አልሄድም። አይ ቲንክ ሁሉም በብዛት አብዛኛው ሲያውቋል ብዬ አስባለሁ። ስለዚህ ምንድን ነው ያደረኩት? እያንዳንዱ ይሄ ሮ ይባላል፣ ይሄኛው ኮለምስ ይባላል። ስለ እያንዳንዱ ሮ ይሄ ምንድን ነው እንግዲህ እዛ እንትን ውስጥ አልገባም። ሰው ምንድን ነው ብታደርጉት? ምረጡት። ይህንን ሊትመርጡና ለምሳሌ ፍሬም መስራት ትችላላችሁ። ፍሬም ለመስራት ሆም ትገባላችሁ። እዚህ ጋር ለምሳሌ ለእያንዳንዱ ቦርድ ማለት የፍሬም ማለት ነው። እንደዚህ ማድረግ ትችላላችሁ። ይህን ከጨረስኩ በኋላ የት ነው የምትሄዱት? ቀጥታ እንግዲህ ከዚህ በኋላ ኮድ ነው የምንጽፈው ማለት ነው። ኤክሴል ላይ ሆነን ይህንን የሚሰራልን ፎርም ማለት ነው። ዴቨሎፐር የምትል ነገር ትታያለች። አብዛኛው ኦፊስ ኤክሴል ላይ ስንከፍት ይሄ ነገር የለም። ይህን ካላገኛችሁት የት ነው የምትሄዱት? ፋይል ኦፕሽን፣ አያችኋት? ኦፕሽን ሜይ ቢ ቀስ ልበል በተሻለ መጠን ከስተም ሪበን ይህችን ትመርጣላችሁ። እቺ ዴቨሎፐር የምትለው መመረጥ አለባት። ይሄኛው አንቼክ ከሆነ የለም እዛ ጋ ቼክ ማድረግ አስፈላጊ ነው። አሁን ቼክ ስላደረኩት አለ ማለት ነው። ኦኬ ዴቨሎፐር ከዛ እዚህ ጋር ቪዥዋል ቤዚክ እንግዲህ
አንዱ የኮምፒውተር ፕሮግራሚንግ ላንጉዌጅ ማን ነው? ቪዥዋል ቤዚክ። ስለ ኮምፒውተር ኢንትሮዳክሽን ቱ ኮምፒውተር ፕሮግራሚንግ ትንሽ ቪዲዮ ሰርቻለሁ። ብዙ ናቸው። ኮበል፣ ሲ፣ ሲ ሻርፕ፣ ሲ ፕላስ ፕላስ፣ ከዛ ቪዥዋል ቤዚክ፣ ከዛ ፓይተን፣ ከዛው ጃቫ፣ ከዛው እንደዚህ ያለ አሁን መጥቶ ኤአይ ላይ ደርሰናል። እዚህ ላይ ያለው ለጊዜው ቪዥዋል ቤዚክ ነው። አንዱ የኮምፒውተር ፕሮግራሚንግ ላንጉዌጅ ማለት ነው። ይሄ ነው እንግዲህ ኮድ ምንጽፈው፣ ፎርም፣ በተኖች፣ ኤቭሪ ኮንትሮል እዚህ ጋር ነው ያለው። ይህን ትመርጣላችሁ። እዚህ ጋር እያችሁት ይሄ ይመጣል። ከዛው ኢንሰርት፣ እዚህ ጋር ፎርም ታስገባላችሁ። ኢንሰርት ዩዘር ፎርም። ይሄ ነው እንግዲህ ኤቭሪቲንግ መሰራበት ይሄ ነው። ይሄን ማስፋት ትችላላችሁ እንደፈለጋችሁት። እንደዚህ እንደዚህ ማስፋት ትችላላችሁ። ኦኬ፣ እዚህ ጋር ነው እንግዲህ ኮድ የሚጻፈው ኤቭሪቲንግ። አሁን እንግዲህ ኤክሴል ላይ መጻፉ ማስገባቱ ማንም ሰው ይችላል። እዚህ ጋር ነው ትንሽ እንግዲህ የኮምፒውተር ፕሮግራሚንግ እንትን ይፈልጋል ሂንት። ከዚህ በፊት ሀው ቱ ክሬት ሲምፕል ካልኩሌተር የሚል አሳይቻቸዋለሁ። ሜይ ቢ እሱ ሪፈረንስ ይሆነናል። ከዛ እዚህ ጋር ምንድነው እንትኖቹን ማስገባት ነው። ያው ሌሴ የመጀመሪያ ለምሳሌ ስለ ኤምፕሎይ ዲቴይል የሚል ሌብል ማስገባት አለብኝ። እዚህ ጋር አያችኋት ሌብል ይላል። ሌብል ማለት ታይትል እንደማለት ነው። ሌብል ትመርጣላችሁ። እዚህ ጋር ሳቡና ምን ለበለው ይሄንን ሌብል እንዴት ነው የምናስተካክለው? አየዋለሁ። ይሄን ወደ ማለት እንደዚህ ነው የምጠቀው። ሶሪ ኦኬ፣ ብቻ ወደዚህ ኦኬ። ሌብል ይሄ ኮድ መጻፊያ ነው። ሶሪ አንድ ላስተካክለው። እሺ ኦኬ። ሌብል ኮድ የምጽፉበት ነው። እሱ በኋላ የምናየው ነው። የሌብሉን ስም እዚህ ጋር ለመቀየር ስትፈልጉ ይሄ ነው እንዲታየን እንደዚህ ላድርገው። ሌብል እችኛውን ሌብል አያችሁት? እዚህ ጋር ካፕሽን፣ ሁሌ የሌብል ስም ለመቀየር ካፕሽን ነው። ካፕሽን ጋር ሄዳችሁ መቀየር ነው። ኦኬ፣ ሌብል የምለውን ልበለው ኤምፕሎይ ዲቴልስ። ራሱ እዚህ ጋር ቀይረዋል። አያችሁት? ኤምፕሎይ ዲቴልስ እንደዚህ ይላል ማለት ነው። ደን ከዛ ምንድን ነው የምታደርጉት? ሁለት ፍሬም ክሬት ማድረግ አለብኝ። ፍሬም ማለት የእያንዳንዱ ኮንትሮሎች እና የኮማንድ ፖስት ኮማንድ በተኖችን ምን እዚህ ጋር ጥለን ኮድ ምንጽፍበት ማለት ነው። ለምሳሌ የመጀመሪያው ምንድን ነው የቅድም አይተን ከሆነ እዚህ ኤክሴል ላይ ምን ነበረ? ኤምፕሎይ ኔም፣ ኤምፕሎይ አይዲ እንደዚህ ያለውን ማለት ነው። እሱን እዚህ ጋር አይ ቲንክ የመሰለኝ ኤምፕሎይ አይዲ፣ ኤምፕሎይ ፈርስት ኔም፣ ኤምፕሎይ ላስት ኔም፣ ፎን፣ ኢሜይል እነዚህ ማስገባት። ኦኬ፣ እሱን ለማድረግ ምንድነው የምታደርጉት? ሁለት ፍሬም እዚህ ጋር ክሬት ታደርጋላችሁ። ይህን ትንሽ ላስፋው፣ ላስፋው። እዚህ ጋር ምን ይለናል? ፍሬም ፍሬም ይሄ ነው። ፍሬም እችኛውን አያችኋት? እቺ በተን ሁለት ፍሬም ማለት ነው። ቼን ስባችሁ እዚህ ጋር አንድ ኮፒ ማድረግም ይቻላል። በነገራችን ላይ ልጅ አስፉት። ይሄንኑ ኮፒ ማድረግ ወይንም ሌላ ፍሬም ድሮፕ ድራግ ኤንድ ድሮፕ ማድረግ ይችላላችሁ። ኮፒ ለማድረግ ላዩ ላይ ራይት ክሊክ፣ መጀመሪያ በክሊክ ራይት ክሊክ ኮፒ ፔስት። ሁለተኛው ፍሬም ምንድነው የሚሰራው የሚለውን የሚቀጥለው ላይ እናየዋለን። አሁን ግን ለዛሬ የዚህ ፍሬም ስም ለመቀየር አሁንም የት ትሄዳላችሁ? ካፕሽን ወደዚህ አምጡት እንዲታየን። የካፕሽን ዲቴይል ማለት ነው። ስለ ሰራተኞቹ ዲቴይል ለማስገባት ኤዲት ለማድረግ ሴቭ ለማድረግ የምትፈልጉትን ማለት ነው። ይህንን ምን ልበለው? ዲቴይል በሉት በቀላሉ ባጭሩ ዲቴይል። ኦኬ፣ ይሄኛን ደግሞ ሊስት ቦክስ በሉት።
ለምሳሌ ስለ ሰራተኛው ዳታ ስናስገባ ሴፍ ስንለው የምናይበት ማለት ነው። እሱ ምንድነው? ሊስት ቦክስ ችኛዋም ማለት ነው። አሁንም የት ነው የምትሄዱት? ካፕሽን ፍሬምን ሊስት ኦኬ ሊስት ባክስ ኦኬ። እዚህ ጋር በኋላ እንሰራለን። አሁን እዚህ ጋር ምንድነው የተፈለገው? አሁንም ይሄን ላስፋ ቦታ ትንሽ ጠበናል። ፎርሙን ትንሽ ሰፋ ላድርጋ ትንሽ ይህንን ትንሽ ሰፋ እንዲመቻችሁ እንዲበቃችሁ ማድረግ ትችላላችሁ። ደብል ክሊክ ስታደርጉት ኮዱ የምጽፉበት ቦታ ይመጣላችኋል። እሱን ወደታች ይሄኛውን ሰፋ ላድርገው። ጉድ አሁን አሪፍ ነን። ሶ ምንድን ነው ያደረኩት? ሁለት ፍሬም ክሬት አደረኩኝ። አንደኛው ዲቴይል የሰራተኞችን ስለ ሰራተኛ ኤቭሪቲንግ የምናስገባበት፣ ሴቭ የምናደርግበት፣ ሰርች የምናደርግበት፣ ዲሊት የምናደርግበት፣ እዚህ ጋር ደግሞ ኤቭሪ ሊስት የምናይበት ማለት ነው። ቅድም እንዳሳየዋችሁ ስለ ዩኤስ ባንክ የሚለውን ማለት ነው። ሶ ከዛ በኋላ ምንድነው የምታደርጉት? እንትኖችን ማምጣት ነው። እዚህ ጋር ሌብል ማለት ነው። ለምሳሌ ኤምፕሎይ አይዲ፣ ኤምፕሎይ ፈርስት ኔም፣ ኤምፕሎይ ላስት ኔም፣ ከዛ ምን ነበር ያልነው? ፎን፣ ኢሜይል፣ እነዚህ ማለት ነው። እሱ ለማምጣት የት ነው የምትሄዱት? ሌብል ሁለት ነገሮች ነው የምንጠቀመው እዚህ ጋር ሌብል እና ቴክስት ቦክስ። ከታየት ሄዳለው እቺ ሌብል አያችኋት? ኤ እዚህ ጋር እንድች መሳብ። እዚህ ጋር ምንድነው? ስም ነው። ቴክስት ቦክስ ሁሌ ቴክስት የምናስገባበት ነው። ን ጎ ቱ ቴክስት ቦክስ ያው እንደዚች እንደምትፈልጉት ኦኬ። ኮፒ ዱፕሊኬት አድርገን ትርፍ ነው ላጥፋሽ። ኮምፒውተር ችግር ያለው ማለት ነው። ኦኬ ችግር የለውም። እሺ ኦኬ ሌብሉን ኮፒ ላድርግና እነሱ መጠቀም ትችላላችሁ። ኦ ማይ ጋድ ኮፒ እሺ ሶሪ አንድ የሆነች ነገር ላስታክሽ። እንደገና የት ነው የሄድኩት? እዚህ ጋር ሌብል አንድ ሌብል ከዚ ቴክስት ቦክስ ኦኬ። ይሄንኑ ኮፒ እናድርገው ለጊዜው። ሌብሉን ትመርጣላችሁ፣ ቴክስት ቦክሱን ኮፒ ደጋግሞ ከምጽፍ ማለት ነው። ኮፒ ፔስት፣ ይህን ስባችሁ እዚህ ጋር ማምጣት። አሁንም ኮፒ ፔስት ፔስት መደጋገም ማለት ነው። ሶሪ ቢዚ ያደረኩት መሰለኝ ኮምፒውተሩን። ኦኬ ቀን ሙሉ ሰራበት ስለቆየሁ እዚህ ጋር ሌላም ወደዚህ የምታብዙትም ከሆነ ለምሳሌ ሁሉንም መምረጥ ትችላላችሁ። ብዙ ከሆነ ኮንትሮል ይዤ ሴሌክት ሴሌክት ኮንትሮል ልትይዙና ኪቦርዱን ላርክ ኮፒ ፔስት። ያው እንደዚህ ማድረግ ይቻላል። እዚህ ጋር ከዛ ስሙ መቀየር። አሁን ሌብል ዋን ቅድም ምንድነው ኤምፕሎይ አይዲ አይደለም። አሁን ሴም ካፕሽን ጋር ትሄዱና ኤምፕሎይ ኤምፕሎይ አይዲ ሌብል ቱ ጋርም ትሄዱና ያው ይቀይረዋል ራሱ ስሙ። እዚህ ጋር ኤምፕሎይ ፈርስት ኔም አይደል? እንደዛ ነው ያለው አይደል? አይ ቲንክ ኤምፕሎይ ኤፍ ኔም መሰለኝ አልኩት።
ኤፍ ኔም ስሙን ቼክ አድርጉት። ቀይሯል ራሱ እዚህ ጋር። ከዛ ምንድነው ኤክሴል ገብተን ቼክ እናድርገው፣ ችግር የለውም። ኤምፕሎይ አይዲ፣ ኤምፕሎይ ኤፍ ኔም፣ ኤምፕሎይ ላስት ኔም። ኦኬ ኤምፕሎይ ላስት ኔም። ኦኬ ቀጥሎ ምንድነው ፎን መሰለኝ። ቼክ አድርጉት እዚህ ተመልሳችሁ። ፎን፣ ኢሜይል፣ ዲፓርትመንት፣ ሳላሪ። ኦኬ ኤምፕሎይ ፎን መሰለኛ እዚህ ጋር ኤምፕሎይ ፎን፣ ፎን ብቻ መሰለኝ ፎን። ኢሜይል በለው ካፕሽን ኢሜይል ን ዲፓርትመንት አይ ቲንክ ይሄኛው ዲፓርትመንት መሰለኝ። ካፕሽን ያ ኮዲንግ ስጽፉ ትዕግስት ያስፈልጋል። ዲፓርትመንት ይሄኛው ሳላሪ። ኦኬ ሳላሪ። ኦኬ አሁን ስለ እያንዳንዱ ሰራተኛ ይሄኛው ትርፍ ነው አይደለም? ዲሊት ማድረግ ይቻላል። ዲሊት አያስፈልግም። ይሄ አያስፈልገ ነው ዲሊት። ኦኬ ይሄኛው ምንድነው የሰራተኛ እያንዳንዱ ዲቴል የምናስገባት ነው። ከስር ምን አለ? ለምሳሌ የሰራተኛው ምኑ ከገባ በኋላ ሴቭ፣ ዲሊትም ከሆነ ዲሊት፣ አፕዴት ከሆነ አፕዴት የሚል እዚህ ጋር በተን ማምጣት አለብን። እሱን ለማምጣት የት ነው የምትሄዱ? በተን ቦክስ እዚህ ጋር ቲንክ በተን ችነች ኮማንድ ሶሪ ኮማንድ በተን ማለት ነው። እዚህ ጋር ድሮፕ አንድ 6 ያስፈልገናል መሰለኝ። አሁንም ኮማንድ 2 ኮፒ ፔስት ማድረግ ኮፒ እናድርገው። ገና ብዙ ሴቭ ለማድረግ ኮፒ ፔስት እዚህ ጋር ማምጣት ችኑ ኮፒ እናድርጋት። ኮፒ ፔስት ስለዚህ እናምጣት። ማሳመር በኋላ ይመጣል፣ እሱ ችግር የለውም። አሁን ዝም ብሎ እንትኑ ማስገባት እንደዚህ ያዙ እንደዚህ ስሙ መቀየር። የኮማንድ በተን ለምሳሌ አንደኛ መጀመሪያው ይሄ ዝም ብዬ እኔ ክሊክ እንትን ስለሆነች ነው። ኦኬ ኮማንድ በተን ዋን ሴቭ፣ ይሄ ሴቭ የምናደርግበት ይሆናል። ለምሳሌ ሴቭ። ይሄኛው ደግሞ ለምሳሌ ይሄኛው ሌትስ ሴይ ለምሳሌ ምን ልበለው እስቲ ከባንክ ኦፍ እንትኑ የሰራሁትን ቼክ ላድርገው። ሴቭ ሪሴት ለምሳሌ ሪሴት ሪሴት ምንድን ነው የሚለውን ኮዱን ስንጽፍ አሳያችኋለሁ። ሪሴት ይህን ደግሞ ኤግዚት ለምሳሌ አንድ የኤምፕሎይ ስም ካስገባን በኋላ ኤግዚት ስትሉት እንደገና ሌላ ወይ እንዳለ ሲስተሙን ኤግዚት እንዲያደርግ ማድረግ ትችላላችሁ። እሱንም እዛ ጋር ስንደርስ እናወራለን።
የስ ዲስከሽን ነው። ኤግዚት እዚህ ጋር ለምሳሌ አፕዴት አፕዴት ወይም ሰርች ማድረግ ትችላላችሁ። ሰርች ልበለው። ሰርች ይህን ደግሞ ለምሳሌ አፕዴትን በለው። ይሄንን ካፕሽን ሄዳለሁ። አፕዴት የሆነ ቼንጅ ካደረጋችሁ በኋላ ምንድነው አፕዴት ለማድረግ አፕዴት ምንድን ነው? እሱ እንግዲህ ብዙ ዲቴል ብዙ ዳታቤዝ ላይም ተናገርነው ነው። የሆነ ነገር ከቀየራችሁ በኋላ አፕዴት ለማድረግ። ሌላው ዲሊት ማትፈልጉት የኤምፕሎይ ሰራተኛ ከለቀቅም ከሆነ ምን ከሆነም ዲሊት ማድረግ ያስፈልጋል አይደለም? ከሊስት ውስጥ ከዳታቤዝ ውስጥ እዚህ ጋር ዲሊት እዚህ ጋር አሁን ለምሳሌ ሰርች ስለው ትንሽ እዚህ ጋር ለየት ይላል። ትንሽ አቴንሽን ሰርች እንግዲህ የምታደርጉት ወይ በኢምፕሎይ አይዲ ነው ወይ በኢምፕሎይ ኔም። ቴክስት ቦክስ ሁሌ ምንድን ነው ቴክስት ምጽፉበት ነው የኤምፕሎይ አይዲውን ወይንም ስሙን። እዚህ ጋር ምን ማምጣት አለብኝ? ቴክስት ቦክስ ቴክስት ቦክስ እዚህ ጋር እንዴት ነው ሰርች የምናደርገው የሚለውን የሚቀጥለው እናያለን። ፕላስ ደግሞ ኔሚንግ ሲስተም አለው እያንዳንዱ ኮርስ ጽፉ ኔሚንግ። ለምሳሌ ኤምፕሎይ አይዲ ስሙን ነው የቀየርኩት አይደለም? እዚህ ጋር ስም መስጠት አለ። በኋላ ኮድ ስጽፉ እንዳይቸግራችሁ ስም ይሰጣል። እሱን የሚቀጥለው ጊዜ እሱን እናያለን። እዚህ ጋር ደግሞ እንዴት ነው ሊስቶችን ዲስፕሌይ የሚያደርገው የሚለውን እናያለን። ይሄን እንደፈለጋችሁ ማሳመር ትችላላችሁ። ከለር ማድረግ ትችላላችሁ። ፎንት ከለር ከለር በቃ ከለር እንደምትፈልጉት ማድረግ ትችላላችሁ። ሳይዝ መጨመር ይቻላል። ፎንት ሳይዝ ሌፍት ራይት ማድረግ ትችላላችሁ እንደፈለጋችሁት። እዚህ ጋር ይሄ ወርድ ላይ የምናውቀው ማለት ነው። ወርታች እየወረዳችሁ እሱ ሞክሩት። ወደኋላ ፎንት ለምሳሌ ባክግራውንድ ከለር መቀየር ትችላላችሁ። ይህን ዘሴም ፎንት ከለር ኤቭሪቲንግ ወደኋላ አልመለስም። እንደፈለጋችሁ ሙቭ ማድረግ ትችላላችሁ። ይህን ሳይዙን የእነዚህንም ፎንት ከለር እንደዚህ መቀየር ይቻላል። ሜቢ የሚቀጥለው ትንሽ ኢምፖርታንት ኮድ እንዴት ነው የምንጽፈው? ኢምፕሎይ አይዲ ሊስት ሳስገባ ቅድም እንዳሳየዋችሁ ማለት ነው የዚህኛውን ማለት ነው ቤት የተሰራውን ሶሪ ወደ ኢንስቶልድ የዚህኛውን ችግሩ ምንድን ነው? እዚህ ጋር ምንድን ነው ቅድም እዚህ ጋር አንድ ነገር ላሳያችሁ። ቅድም ሾው ነው አይደል ያልኩት? ይሄን አያችሁት? ሾው ፎርም ነው ያልኩት። እዚህ ጋር ላውንች ስላልኩት ነው። ላውንች ስለው ወደዚህ ፎርም ያመጣኛል። ከዚህ ሆኜ ኤቭሪቲንግ ከዚህ መስራት ይቻላል ማለት ነው። ስለዚህ ከስተመር ዲቴል እዚህ ጋር ሆናችሁ ዲቴል ማስገባት ትችላላችሁ። ሪሴት ማድረግ ትችላላችሁ። ኤግዚት ሰርች ማድረግ ይቻላል እንደፈለጋችሁት። ኢቨን ወደ ዳታቤዝ ያስገባዋል። ይሄኛውን ኤግዜል ላይ ያስገባል። ዳታቤዝ ትንሽ እሱ ትንሽ እንትን ይፈልጋል። መጀመሪያ ይሄንን ማየቱ ጥሩ ነው። በሁለተኛው ፓርት ላይ ላሳያችሁ እችላለሁ። ከዛ ካልኩሌትም ሊያደርግ ይችላል። ለምሳሌ ታክስ ራሱ ምን ያህል ታክስ ነው፣ ባንክ ብር ሲገባለ ሰው ኤቭሪቲንግ ሁሉንም እዚህ ጋር መስራት ይቻላል። ሁለተኛ ፓርት ላይ እንዴት ነው ኮድ የምንጽፈው የሚለውን አሳያችኋለሁ። አመሰግናለሁ። አሁንም ደግሜ የምናገረው ዩቲዩበር አይደለሁም እኔ። እሱ ሜቢ ለወደፊቱ ሊሆን ይችላል። ትሬኒንግ
እንትን ለመክፈት የሆነ እንትን ኦን ዘ ዌይ ስቲል አሁንም የተወሰኑ ልጆች ቢሰለጥኑ አሉ ከሰዎች ጋር የምናሰለጥናቸው። ጀስት አሁን ዝም ብሎ ኢንትሮዳክሽን ነው። እዛ ጋር ስንደርስ እናወራለን። ፓርት ቱ ምናለ ጊዜ ካለኝ ነገ ከነገ ወዲያ እሰራለሁ። ኮዱ እንዴት ነው የምንጽፈው የሚለውን የዛሬ የኔ ቪዲዮ ይሄን ይመስላል። አመሰግናለሁ። ደህና አደሩ።